የሌባ ሊግ ዌስትሃምን ማውረድ ብቻ ሳይሆን ለአርሰናል ዋንጫውን እንደዚህ በእጃቸው ነው። የሌባ ሊግ ገብርኤልን የሌባ ሊግ በረኛው ዘሎ ምን ላይ ይረፍ? በረኛው ዘሎ አየር ላይ ነበር መቅረት የነበረበት። የሌባ ሊግ እከካሞች ናቸው። እከካም ዳኛ ነው ገብርኤልን። አንድ ሰው ወጥቶ ፋውሉን ያብራራ። ሲያስጠሉ እከካም የሆነ ዳኛ የሌባ ሊግ። በስማም የአርሰናል ደጋፊዎች ይህንን ጨዋታ መቼ ማትረሱትም። ለእውነተኛ የአርሰናል ደጋፊዎች ካሁኑ እንኳን ደስ አላችሁ ማለት እፈልጋለሁ። አልቋል። የ2025-26 የእንግሊዝ ፕሪሚየር ሊግ አሸናፊ ሆናችኋል። እውነተኛ የአርሰናል ደጋፊዎች ለ20 ምናምን ዓመት ክለባችሁን በትዕግስት የደገፋችሁ ከዚህ በላይ ይገባችኋል። ካሁኑ እንኳን ደስ አላችሁ። የ2025-26 የእንግሊዝ ፕሪሚየር ሊግ አሸናፊ አርሰናል ነው። ይህን ጨዋታ ግን መቼ ማትረሱትም። ከጭንቅ ነው የወጣችሁት በመድኃኔ ዓለም። ቀልድ አልፈልግም። እሺ እንደዛ አይነት ቀልድ አልፈልግም። እሺ እረፍ። እንደዛ አይነት ቀልድ አልፈልግም በመድኃኔ ዓለም። እኔ እንደዛ አይነት ቀልድ አልፈልግም። ማቴዎስ ፈርናንዴዝ ነው ይሄ ውሻ የሆነ ተጫዋች መቤቴን ያስበላል። ሌላ ማንም አይደለም። አፈር ብላ እንዴት ነው ሰው በኪዳነ ምሕረት እንደው የሚያስብ አይምሮ እንዴት ነው በጠባብ ቦታ የምትመተው ከበረኛ ጋር ተገናኝተን አንተ እስከ መጨረሻው እንዲቋጥረን እኔ ፋውል መባሉ አይደለም ያናደደኝ። ያ ማቴዎስ ፈርናንዴዝ አይለፍልህ በመድኃኒዓለም ትሽ ተነፋ ነፍሱሪ ግዙልኝ ስላቸው ተበዳደሩና ገዙልኝ አዋጥተዋል። ለዛ ጠንብ ማቲያስ ፈርናንዴዝ አይደለም ያማቱ ነው። ፈርናንዴዝ ለማቲያስ የተባለ የሽንት ቤት አጣቢ ልጅ ነው። ይሄ ጀሃነም ግባ አንተ ሰውና ወይ ወያለ በላ በቃ ወይ ጨፍረን ወይኔ መጨረሻ ላይ ምን አለ ቢሳተክ ዘወር ለዳጌንስ አርሰናል ዓለም ሁሉ ያየን ድል ነስተናል። ወያላው ዝም የሚባለው ዛሬ ነው። ዴቪድ ራያ አረሳለህም ዛሬ ሰራኸውን አረሳለህም። ትሮሳርድ ኦዴጋርድ ዋቴሰብ አታ አረገና ጨፍራለን አርስጌ ወይኔ ለትንሽ እናንተማ ምን ታረጉ? በረኛውንም እኮ አገታችሁት። ያቅማችሁን የሞከራችሁት ደግሞ ያቺ ድመት የታለች ስታስጠላ። አንቺን ብሎ አሸናፊ አዋቂ እሷን ማመን ይውላ አይናችን እያየ በአንድ ጎል ዋንጫ ሊበሉ አንዳንድ እያገቡ ምንም ቋጠሮ አላለልንም። ወይኔ ዌስትሃም እንደዚህ ይደረጋል በመድኃኒዓለም። እንደዛሬ ደግሞ የተኮላሸ ቋጠሮ አይቻላል። እንደዛ ተስፋ ሰጡ። ማቲያስ ፈርናንዴዝ ወደ ማንቻ አይደለም ተመልሶ ወደ ሊግ እንዳይመጣ ምን አይነት ኳስ ነው የሚስተው? ዌስትሃም አደጋ ያሸቱ ማዱኬን ሃቨርትን እና ኦዴጋርድን አስገብተው በቀኝ በኩል በቃ እንደዛው ኦቨርሎድ ሲያደርጉ አብሮ አይሄዱ። ምን አይነት ቋጠሮ ነው? 90 ላይ አገቡ ብለን ጨፍረን ከዛ በቫር ተሽሮ የዛሬው ተኮላሸ። እግዚአብሔርን ቅጠል ነው የሚያደርገው። ግን ቋጠሯችን እስከ መጨረሻ ሳምንት መሄድ እኔ አሁንም ተስፋ እየታየኝ ነው። ቀጣይ በርንሌ ከፓላስ ነው። በቃ ከፓላስ የመጨረሻ ጨዋታ ከፓላስ እንቋጠራለን። አደራ ሲቲ እንዳጥል። ወይኔ ዛሬው ግን በጣም ነው የሚያቃጥለው። ማርያም በጣም ነው የሚያቃጥለው። ዌስትሃም ወደ ሊግቱ አይደለም መውረድ ያለባቸው ነው። የመጨረሻው ሊግ እንደውም አማተር ነው መጫወት ያለባቸው። አደራ ነው የበሉት። በስመ ወይኔ በቃ ምን ቀረ? ካሁን በኋላ በርንሌ ላምንም ነው የለም። አበቃ በቃ ወሰዱት። አሁንማ የዚህ ሁሉ ቋጠሮ ምን ቫር ዛሬ ምን ያደርጋል? ቫር አርሰናል በቫር ምን አልቅቷል። በቃ አሁን መንገድ መፈለግ ነው። ቀደም ብሎ መንገድ መፈለግ ነው። በቃ እኮ ባርንሌም ፓላስም አንድ ላይ ሆነው ራሱ ለሁለት ጨዋታ ቢጫወት ምንም አባታቸው ያመጡ አልቅቷል።
ግባና አውጣው አባቴ ወይኔ ጉዴ ማብራት ጠፋ እንጂ ሁለተኛው ጎል ባለቀ ሰዓት ያገቡብን መስሎኝ እንዴት እንዳበድኩኝ ትሮሳርድዬ ውሽ አባቴ እንዴት ሚያረካ ድል ነው መጠበቁ እኮ ነው 90 ደቂቃ መጠበቁ እኛን ይጨንቀናል ከዛ ኋላ ደግሞ ህይወትን ሙሉ አንተን ይጨንቃል ነው ምን ስለ ዳኛ ምናምን አልቅስ ይሄ አርሰናልማ ዋንጫ መብላት አይችልም ይሄ በርንሌ ላይ ተስፋ መቁረጥ የለብህም ለበርንሌ መቋጠር አለብህ አንተ ወያላ አንተ መርዝ የበላ ዳኛ በረኛውን እጁን በዛ በኩል ያለው ለዚህ ጋር ያለው እንኳን አላስመሰለም በዛ በኩል ያለው ስለሱ ሌላ ቪዲዮ ይሰራል ስለ ትሮሳርድ ሌላ ቪዲዮ ይሰራል ኦዲጋርድ ገና በገባህ በ10 ደቂቃ ስንት ስሩ ቦል ነበር ያደረከው አባቴ ወይኔ ተረፍን ፈጣሪ ለኛ እንዳለው የምታቀው እንደዚህ አይነት ድል ስታይ ገባ አይደለ ምንም ዛሬ አርሰናል አልቻለም ነበር ግን 1-0 አሸንፎ መውጣት የቻለው ሜንታሊቲ ስላለው ነው የዋንጫው ቡድን ሲችልም ሳይችልም 3 ነጥብ ያነሳል ነው ማለት አሁን ተቃጠል ወይኔ አባቴ ወይኔ እንዴት እንደረካውኝ ማንዬ ቀልድ አልፈልግም እሺ እንደዛ አይነት ቀልድ አልፈልግም እሺ እረፍ እንደዛ አይነት ቀልድ አልፈልግም በመድኃኒዓለም እኔ እንደዛ አይነት ቀልድ አልፈልግም ማቴዎስ ፈርናንዴዝ ነው ይሄ ውሻ የሆነ ተጫዋች መቤቴን ያስበላል ሌላ ማንንም አይደለም አፈር ብላ እንዴት ነው ሰው በኪዳነ ምሕረት እንደው የሚያስብ አይምሮ እንዴት ነው በጠባብ ቦታ የምትመተው ከበረኛ ጋር ተገናኝተ አንተ እስከ መጨረሻው እንዲቋጥረን እኔ ፋውል መባሉ አይደለም ያናደደኛ ማቴዎስ ፈርናንዴዝ አይለፍልህ በመድኃኒዓለም ትሽ ዛሬ የዓለማችን ጊነስ ላይ ከፍተኛ ጭንቀት በመጨነቅ ተመዘገበ ከዛ ደግሞ ከጭንቀት በኋላ ባለ ደስታ ደግሞ ሪካርድ በመስበር ዛሬ ተመዝግበናል ይሄን ካልመዘገበ ጊነስ በደም የተከፈለ 3 ነጥብ ዋንጫ ከበላን በደም ነው አርሰናል ተብሎ ሊጻፍበት የሚገባበት ምሽት እንደ እብድ እኮ ነው እየወሩ የመጡት ራያ ከትሮሳርድ ካገባው ጎል በላይ ራያ ያቺ አዳናት ሴት እሱ ጎል ቢገባ ዌስትሃም ይዘጋል ምን ጮቶ ለአቻ ነበር ራያ ግን ኮምፒውተርን በሚሸውድ አለቀ የተባለ ኳስ መለሰ የትሮሳርድ ጎል ደግሞ ሁልጊዜ ዋጋው በዳይመንድ ማይገለጽ ያ ረቢ ምንድነው ወይኔ ዛሬ ማቲያስ የምትባል ሰውዬ የሰራን ይስጥ ምን እንዳረክ አልገባህም በቃ ገላቸው ነበርኩ ምንድነው የምፈልገው ያንን የመሰለ ቅብብል መታችሁ አረ እኔ ዴቪድ ራያን አላደንቅም የዚህ ድንዝዝናው ነው እንዲስት ያደረገው ሲያናድ በእናት ኳስ መሻሩ አይደለም የሚያበሳጨው ማለት የመጨረሻውን ኳስ ይዞታል እኮ እንደዚህ ይዞታል እኮ አው ራያን ግን ያ ልጅ የሳተው ኳስ ፓስ ተደርጎለት እዛ ፋር ፖስት ላይ አንተ ማነህ በዚህ በኩል የምታገባው ራያ ላይ ፋር ፖስት ላይ ቅርቅር አድርገህ እኮ የሚያልቅ እንዴት ነው የሚያበሳጨው እግዚአብሔር እንዴት ነው የሚያበሳጨው ኦዲጋርድ እንዲነካነካ አደረገ ሰጠው ጨዋታውን ቀየረው በቃ ቀያሪው ራሱ ዛሬ አርቴታ በጣም አሪፍ ነው ግን ያን ኳስ ግን መጠቀም ይችል ነበር ዌስትሃም ተወርዳት ዌስትሃም አሁን ከዚህ በኋላ ምንም ጨዋታ የሚያስጥለው አይመስለኝም እውነት ለመናገር ግን እንደዚህ የተሸራረፈ አርገ ራሱ ብትበላ ራሱ አይቆጠርም በዚህ ሰዓትኛ አምና እየተጨበጨበልን ነበር ጆሮዬን ደንቁሮ ነበር በጭብጨባችሁ ሰልችቶኝ ማለት ነው ምንም እንደዚህ ብትበላም በላህ አይባልም ደግሞ ይቆጠራል ክሪስታል ፓላስን እንጠብቃለን ግን እኔ አይመስለኝም ከዚህ በኋላ ግን እንደዚህ አይበላም ማንንም እንዳትጠብር ምናምን እኛ ላይ እንዳትተወራ ማን ድሮስ የሰው ነገር ለዚህ ውጤት ማለት ነው ተጠያቂ በሽታ አንተ ይጓዝ ይሳታል አንዴ ነው አንተ እግዚአብሔር ከአንድ አጥቂ ይጠብቃል ይጓዝ አንተ ማጋሊሽ ኳሱ አልፋሉ እኮ እግዚአብሔርን በጠበበት መታለ በሰፋ በኩል ለመምጣት እንግዲህ ዞ እንትን ማለት ነበር እኔ ለምሮ ዊልሰን ራስ ያልገባው ጥያቄው ነበር ለዛ ነው ሁላ ይሄ መጨረሻው ኳስና በቃ አንከራከርም አለቀ በሰዓት ቫር አይቶታል አይናችን እያየ ነው ይዞታል እጁን በቃ አለቀ ሚሽ አርቋል ይሄ ኳስ እንደነ እንትና ታሪክ ጽፈላቸው ነው ይሄ አርሰናል ዋንጫ ቢበላ እንደ ታሪክ ነው የሚጻፈው እንደ ኩሉማኒ ዓለም ዋንጫ እንደሳተው ሰን እኛ ላይ እንደሳተው ማለት ነው የዛኔ
ወይኔ ራስ ምታት በሽታ እኔ እግዚአብሔር በጣም ተስፋ አድርጌ ስለነበረ ነው መሰለኝ እንደዚህ በቃ እንደሚያገቡ ያስታውቅ ነበር። እኔ በጣም እኔ ያን ኳስ ስስት ሚስ ታደርጉ በቃ እንደሚያገባ ያስታውቃል። በቃ በርንላይ ነው ከዚህ በኋላ ያለው ከርሰል ፓላስ መቼም አያስጥለውም። እኔ ራሱ ገና ቦርንሞዝ አቻ እንኳን ቢያልቅ ጨዋታው ቦርንሞዝን ተስፋ አደረግ ነበር ዊን እናደርጋለን ብዬ ትሽ እኔ ክርስቶስን ማለት ነው ማቲያስ ፈርናንዴስ አንተ ውሻ ነህ አትረባም። በቃ እንዴት ነው የምትስተው? ያን ኳስ አንተ ማን ስለሆንክ ነው የምትስተው? ነው ወይስ ተቅሰዋል? ምን ሆነህ ነው? ቆይ አንተ እንዴት ትስተዋለህ? ወረዳችሁ ይዛቸው ወረድከው። በቃ ወረድክ። እንደዚህ ተጫውታችሁ ምርጥ ጨዋታ እኮ ነው የተጫወታችሁት እኮ። ምን ሆናችሁ ነው? ኧረ በኢየሱስ ክርስቶስ እና አርሰናል እኮ በቃ ያው እግዚአብሔርን በለው። በቃ አሁን ተረጋገጠ መብላቱ። አሁን ይኸውልሽ ሁልሽም ማለት ነው አርፈሽ ጸጥ ብለሽ ትቀመጫለሽ። አንድ ሰው ማለት ነው እንዳያወራ በቃ በልተሃል። በቃ አርፈህ ቁጭ በል ምንም እንዳትሉ። እግዚአብሔርነቴን ነው ምን ቀሽም ነው በእግዚአብሔር ስም ራያ እኮ አይደለም የመለሰው እኮ ኳስ ራሱን ይሳቱ። እንዴት ነው በመሬት የምትመጣው? አታልፎም እንደው የበረኛው ኦቨር ድሪብል ከዛም ላይ ደግሞ በመሬት ግዴታ ራያ መሆን አይጠበቅ። ሌላም በረኛ ይዟልኝ ኳስ ቀላል አድርገን እኮ ይሰጣችሁ። ጭራሽ ራያ ላይ እንደዚህ ትመጣለህ እንዴ? ብታኩስ እኮ ይመልሳል ራያ አይደለም። ይሄን ምን ሆነ ነው? በስመ አብ ሲያስጠላ በእግዚአብሔር ከዛ ደግሞ ያቀሽም ዳኛ ምንድነው እኛን እንደዚህ አቅፈውን ሲሻሙ ያኔ የፔናልቲ ከለከለን። አሁን እንደዚህ ስላረገው ትሽራለህ እንዴ? ደግሞ ይኪት ነው ያመጡት። ኧረ በኢየሱስ ክርስቶስ ምን አይነት ሌባ ዳኛ ነው? ሌባ ነው ዳኛው። የአርሰናል ደጋፊ ነው ዳኛው። በእውነት ሁሉ ጊዜ ሮብድ እንዳለ ሲያስጠሉ በእግዚአብሔር ስም። ኧረ በኢየሱስ ስም ግን ማለት ነው አርሰናል ይመቻችሁ፣ መድኃኒዓለም ይመቻችሁ፣ እናንተ ይመቻችሁ ብሉት። ግን እንዳትወሩ ዝም በሉ በቃ ጸጥ በሉ። እኔ የምልህ አራዳ ልጆች ለዴቪድ ራያ ለምንድን ነው ቆይ ማይነግሩት? ቆይ እሱ እኮ የታደገን ነበር እኮ የአራዳ ልጅ ቢነግሩ ቢያሳውቁት እነ ስኳር እነ ካንሰር እነ ማንሰር ገብቷል ነጎች የሚሆን ነው የሚሜው ምንም የሚባል በሽታ ይዝህም። ዴክላን ራይስን የመሰለ መከላከያ ይዘህ ከገባ ያራዳ ልጅ ወደ መግባት ወዳለበት ቦታ ነው። ምንድነው ነው እንዴ? ተጫዋቾች እኮ ያገባሉ። አርቴታ አይነግረውም እንዴ? ነገር ተጫዋቾች ማግባት አለባቸው። የተቃራኒ ክለብ እኛ እንኳን ሲያየንበት የነበረው ቦታ ልጁ ተነሳ ቁጫ ነው አገባው ብሎ ነው ኳሱን ለማርቲኔዝን ያስታወሰን። በቃ ያገባው ሲባል ቁጭ በላለው በቃ ራሱ ራያ ነው። ከዛ ውስጥ እንዲህ ከፈታ አድርጎ ቲቪውን ቁጭ በል ትንሽ ምንድነው የተጀመረ? ተጫዋቾች ሜዳ ውስጥ ሲገቡ እኮ ሊያገቡ ነው። በጣም ነው የምትችለው ዴቪድ ራያ። የምር በጣም ይችላል። የአራዳ ልጆች ሀሳብ አስተያየት የማንም ደጋፊ ብትሆኑ ዴቪድ ራያን ግን አለማድነቅ አይቻልም ማለት ነው። በጣም ትለያለህ አንተ። አርሰናል አጭበረበረ፣ ዌስትሃም ተጭበረበረ፣ አልተጭበረበረ፣ መጨረሻ ላይ ያገቡት ኳስ ተሻረ። አያገባኝም አያገባኝም። የሚያገባኝ ግን ስለዚህ እንዳልሳደብ አንተ ኳስ ተጫዋች ነኝ ትላለህ። አንተ ብጉራም፣ አንተ ነጭ፣ አንተ ነህ ከመጫወት በጎዶሎ መጫወት ይሻል። የ10 ዓመት ኢንጁሪ ይስጠ ሌላ ምንም አለ። እዚህ ቦታ ላይ ደርሳችሁ ኳሱን እኮ አሸኸው። የትምታው እኮ መጀመሪያ እኮ ይገባ ነበር። ኳሱን አሸኸው። ዳቪድ ራያ ሴቭ አደረገን እኮ የምትል አንዳንድ ደጋፊ አትጠፋ። እዚህ ጋር ነው የሚቀለው፣ በዚህ ጋር ነው የሚቀለው በሰፊው ቦታ ወይስ በዚህች ጋር ወይስ በዚህ ጋር ነው የሚቀለው? ደርሶ አሽቶት ይላጥላል። ያገባ መስሎት በዚሁ ጋር መተው በዳቪድ ራያ እግር እዚህ ጋር መታለት። እዚህ ጋር አንተን ራሱ እንዲህ መጥበስ ነበር እንዲህ። ኧረ በስመ አብ። ዌስትሃም የወረደበት ምክንያት ይሄ ልጅ አለቀ። አትሊስት ፓላስን ቀጣይ ቢጮቱ ያበደ ነበር ያበደ አዌ። እኔ ባይዚ በፓላስ ይጠላሉ የሚል እምነት አለኝ። ግን በርንሊ ላይ 5 ጎል ሲያገቡ ተስፋ ይኖረናል። እኛስ በቃ እኛ ዋንጫ ጠግበናል። ይሄንን አመት ከበሉትም ይብሉት። ዛሬ ማቲያስ ፈርናንዴዝ እና ቫር ተባብረው ለአርሰናል የፕሪሚየር ሊጉን ዋንጫ 75% አስረክበውታል።